ጥያቄዎችን እንሰራለን። የማባዛት ጥያቄዎችን እንሰራለን። ይህ የአባከስ አይነት ሶሮባን አባከስ ተብሎ ይጠራል። እንደሚታወቀው ያው ብዙ አይነት የአባከስ አይነቶች ስላሉ ነው። ዛሬ የምንሰራበት የአባከስ አይነት ሶሮባን አባከስ ተብሎ ይጠራል። የጃፓኖች የአባከስ ውጤት ነው። ጃፓኖች ለዓለም ያስተዋወቁት አባከስ ይሄ ነው። ጥያቄያችን እዚህ ጋር የሚለው 725 ሲባዛ በ3 ይላል። 725ን ለ3 ማባዛት ነው። ስለዚህ አስቀድመን 725ን በስተቀኝ በኩል እንጽፋለን። አብዣችን 3ን ደግሞ በስተግራ በኩል በዚህ በኩል መጥቼ እጽፋለሁ። ይህ ምን ማለት ነው? 725ን 3 ጊዜ መጻፍ ማለት ነው። 3 ጊዜ መጻፍ ማለት ነው። ስለዚህ ምን እናደርጋለን ተማሪዎች ወይም ውድ ተከታዮች? አንዴ ስቀንስ እዚህ ጋር አንድ ጊዜ ስቀንስ 725 እዚሁ ስላለን ምንም አልጨምርም። ለሁለተኛ ጊዜ አንድ ስቀንስ ደግሞ 725ን ለሁለተኛ ጊዜ እጽፋለሁ ማለት ነው። ስለዚህ እዚህ ጋር 7 መጻፍ አልችልም። የ7 10 አሟይ 3 ነው። የ3 5 አሟይ 2 ነው። ስለዚህ 5ን ቀንሼ 2 እዚህ ጨምራለሁ። ከዛ 10 20 እዚህ ጋር ጨምራለሁ። 5 እዚህ ጋር የ5 10 አሟይ ራሱ 5 ነው። ስለዚህ 5ን ቀንሼ 10 ጨምራለሁ። ይሄንን አውርጄ 5 ሞላዋለሁ ማለት ነው። ለሶስተኛ ጊዜ ሲጨምር አንድ ስቀንስ ከዚህ እዚህ ጋር 700 እዚህ ጋር 20 እዚህ ጋር 5 ነው የምጨምረው። ስለዚህ እዚህ ጋር 7 መጨመር አልችልም። የ7 10 አሟይ 3 ነው። 3ን ቀንሼ 10 ሞላለሁ። 25 ስለዚህ ትክክለኛ መልሳችን ይህ ነው። 2175